እዚህ ቤት ማን ነው እንዴ? ያጠፋ ሰው ወዳጄ እንዴት ነህ? በእናትህ እኔ አላምንም። በእናትህ ና ቁጭ በል። አንተ መጣው በቃ ይባል። እንደዚህ ካልሆነማ መች ትገኛለህ? እንዴት ነህ? ህሊ በእናትህ አለሁልህ። እኔማ አንተ በጣም ነው የወፈርከው። ትዳር ተስማምተዋል? ያው ምን ይደረጋል። በቃ እንዳልከው ልጅቷን የሆነ ሳታሳየን አገባሃት። ምን ላድርግ ብለህ ነው? የሰው አይን እኮ ነው። እሱማ ልክ ነህ። እስኪ አሁን ካለሽ ትተዋወቃለህ? አዎ እንደውም ላስተዋውቃችሁ። ህይወቴ ቆይ ይዣት ልምጣ። ታውቂው እባክሽ። ስማ አይናፋር ናት። እንግዲህ ውዷ ባለቤቴ ማለት እሷ ናት። እሱ ደግሞ የድሮ ጓደኛዬ ነው። ወይ በጣም ነው የምወድሽ የኔ እናት፣ የኔ ፍቅር። አንቺን ያገኘሁባት ቀን ግን ምንኛ የተባረከች ናት። የልጆቼ እናት። ስማ ሰላም ነዋ? ምን ነው ጩጫ አስቸገረህ እንዴ? ምንድን ነው? ልጃችን ነው። ቆይ ምን ሆነህ ነው? ምን ላድርግ ወንድሜ? የዘመኑ ሴቶች ታውቃቸዋለህ፣ ቤት ከሌለህ አያገቡ። እሷ ትሻለኛለች ብዬ። ታዲያ ለምን አቢሲኒያ ባንክ ያዘጋጀልህን እድል አትጠቀምም? ምንድን ነው? ከ500 ብር ጀምሮ በአቢሲኒያ ባንክ ከከፈልክ ባለ 2 መኝታ ምርጥ አፓርትመንት ቤት ማሸነፍ ትችላለህ። እንዲሁም ከ1000 ብር በላይ ከፍ አድርገህ ስትገበያይ በየሳምንቱ የ50 ሺህ ብር የላፕቶፕ የሳምሰንግ ሞባይል የዓመት የአንሊሚትድ ፓኬጅ እና በየቀኑ የሚወጣ የ1000 ብር ሽልማት አሸናፊ መሆን ትችላለህ። እውነትህን ነው? አዎ፣ ይህን እድል ግን የምታገኘው በአቢሲኒያ ሞባይል ባንኪንግ ፖስት ካርድ እና ኪውአር ኮድ ብቻ ስትከፍል ነው። ደግሞ ብዙ ከተገበያየህ ብዙ የዕጣ ቁጥሮች ይደርሳል። እኔ እስከ ዛሬ መች አወኩ? ህይወቴ እዚህ ጋር ቢበቃን ይሻላል መሰለኝ። ይቅርታ። ስማ፣ አንድ ቁስላጣናዊ ጓደኛዬ እየመጣ ነው። አማርኛ አይችልም። የማይሆን ነገር እንዳታወራሽ። ምን ነው ያልከው? ቁስላጣናዊ። ቆይ አማርኛ ካልቻለ እንዴት ነው የማይሆን ነገር የማወራው? አላውቅም፣ ግን የማይሆን ነገር እንዳትመጣ አደራ። ልክ ነህ። ምንድን ነው የሚያወራው? አላውቅም፣ ግን ጥሩ ነገር። ምን አባቱ የሚያወራው? እኔ ምን አውቃለሁ? ተረጋጋ። አንተ ምን አባቱ ነው የምትለው? አሁን ነገርኩህ አንዴ አማርኛ እንደማይችል። ቆይ እንደውም ይሄ አይነ ውሃው ያስታውቃል። ሀበሻ ነው። ቀልድ ነው። ልሳቅ ካላመንከኝ ስማ፣ ይሄ ምርጥ የደብረ ብርሃን አረቄ ነው። ትፈልጋለህ? ኧረ በእናትህ አንተ ልጅ አንድ ድል። ይኸውልህ ይሄ ምርጥ የወላይታ ጥሬ ስጋ ነው። ትፈልጋለህ? ሰውዬ ነገር አንድ መጨረሻ ከዚህኛው ያልፍም። እስኪ ሲያስጠላ የብዙ ዓመት ህልሜ ተሳካ። ሚስቴ ምን ተወለደች። በጣም ደስ ይላል። እንኳን ደስ አለ። በጣም አመሰግናለሁ። ይኸው 3 ጁስ ይዤላት እየሄድኩኝ ነው። ለመልካም ምኞታችሁ በጣም አመሰግናለሁ። ሰላም ሁኑ። ነገሮችን አንቺ ራሱ ብሌን ነው እዚህ ቤት ምን አባያርክ ነው? ምንም። ስማ ፈተና ጨርሳችኋል? አዎ። ውጤትን አሳየኝ። እሺ። ወድቄያለሁ። ወደቅ? አዎ። ገደል ይግባ። እንኳን አንተ ተረፍክልኝ። እውነትህን ነው አባዬ? አዎ። ቀጣይ ታሻሽላለህ። እሺ። አንተ ብቻ ኑርልኝ የኔ ልጅ። እወድሃለሁ። እሺ አባዬ። አባዬ ነው አንተ ደዳ ምንድነው? ቆይ በእናትህ በዚህ ኑሮ አስተምሬ ትወድቃለህ? አሁንማ ግሎብ ዶክን እንኳን አግኝቻለሁ። ምንድነው? ከ7 እስከ 12ኛ ክፍል ላሉ ተማሪዎች ትምህርታቸውን በቀላሉና ስማርት በሆነ ወይ እንዲያጠኑ ግሎብ ዶክ አካዳሚ ምርጥ የሞባይል አፕሊኬሽን ሰርቶልናል። እያንዳንዱን የትምህርት ክፍል በአጫጭር ቪዲዮዎችና ኖቶች ከፋፍለው ከብቃት ካላቸው መምህራኖች ጋር ማግኘት እንችላለን። እንዲሁም ቪዲዮዎቹንና አጫጭር ኖቶቹን ዳውንሎድ ማድረግ ስለምንችል ያለ ኢንተርኔትን መጠቀም እንችላለን። ደግሞ እዛው አፕሊኬሽኑ ላይ ራሳችንን የምንፈትሽበት ኩዊዝ ተዘጋጅቶልናል። በዛ ላይ ትልቁ ነገር ደግሞ ማንኛውንም የትምህርታዊ ጥያቄ የምንጠይቃት 24 ሰዓት የምትሰራ ግሎቢ ኤአይ ተዘጋጅታልናለች። እንዲሁም ለ8ኛና ለ12ኛ ክፍል ተፈታኞች ስፔሻል የሆነ ፈተና የምናልፍበት መንገድ ያዘጋጅተውልናል። እውነትህን ነው? አዎ። አፕሊኬሽኑን ከአፕ ስቶር ወይም ደግሞ ከፕሌይ ስቶር ላይ ዳውንሎድ ማድረግ ትችላለህ። ከሆነ ጥሩ። ያው እዚህ ቤት ወንድሜ እንዴት ነሽ? እንዲህ በእናትሽ እህቴ መጥቻለሁ። ናልኝ አይ አንቺ ቸግሮኝ ነበር። አመሰግናለሁ። ስሚ የት አለ ያ ጎረምሳ ልጅ? ቤቢ ና አጎትህ ከውጭ መጥቷል። ጎረምሳው እንዴት ነው ያደገው? እባክሽ። አዎ በጣም እንጂ
ምን ሆነ ነው? ሳቅ እንጂ ይኸው ህይወቴ ተቀየረ። በቃ ታውቃለህ እንደማልወድ ምንድን ነው ታዲያ? ቆይ ምን ማለት ነው? አሁንም ልጅነት አለቀቀ። ገንዘብህን እንኳን እንዲመጠቀም እንዳለባት አታውቅም። ዝም ብለህ ትበትነዋለህ። እስኪ ንገረኝ፣ እስካሁን በስምህ ቤት አለ? ይኸውልህ ጩጮ ያልገባህ ነገር አለ። እኔ ምቾትና ድሎት ነው የምወደው። መሀል ከተማ ነው መኖር የምፈልገው። እዚህ ደግሞ ምቾትን ከጥራት ጋር የሚያገናኝልኝ ቤት አላገኘሁም። ሸዋ ሆምስ እያለ ለዛውም በመሀል ጃክሮስ ምርጥ ቤት እኮ አሏቸው። እውነትህን? አዎ እና ላሳየህ ከ1975 ዓመተ ምህረት ጀምሮ በሸዋ ሱፐርማርኬት የሚታወቅ አሁን ደግሞ ለኑሮ አመቺ በሆነው በመሃል ጃክሮስ ምርጥ አፓርትመንት ቤቶችን ይዞላችሁ መጥቷል። በ44000 ስኩዌር ሜትር ላይ ያረፈው ግቢያችን በውስጡ 157 ጂ ፕላስ ቪላዎችን፣ 4 ትላልቅ አፓርትመንቶችን በፍጥነትና በጥራት እየገነባ ይገኛል። በባለ 2 መኝታ በ105 ካሬ፣ በባለ 3 መኝታ በ145 ካሬ እና በጣም የሚያማምሩ ቪላ ቤቶችን በመሃል ጃክሮስ ይዞላችሁ መጥቷል። እንዲሁም ለማስታወቂያ ሳይሆን የምርም የቀሩን ቤቶች ውስን ስለሆኑ በ0981 868609 ወይም በ0980 944480 አሊያም በአካል ካሳንቺስ ንግስት ታወር አጠገብ መጥተው ለትውልድ የሚያስተላልፉትን ቅርስ ይግዙ። ሸዋ ሆምስ። እንዳረገዝኩልኝ ስታውቂ ጥለሽኝ ልትሄጂ ነው። ጦርነቱ ተጀመረ። የምን ጦርነቱ ተጀመረ? ወይኔ አለቀለት። ምንድን ነው አንተ? ቆይ ምንድን ነው? ጦርነቱ እኮ ልጀመረ። በቃ እውነቴን ነው እንዴ? ምንድን ነው? ተዘጋጀህ? የሚያስረዳኛል የተፈጠረው አልሰማም እንዴ? ጦርነቱ እኮ ሊጀመር ነው። የት? ኢንተርኔት ላይ አላየህም? ከማን ጋር ነው የምንዋጋው? ከማን ነው? ታይላንድ ነው። እናንተ ደደቦች፣ ኢንፊኒክስ ሞባይል ከፐብጂ ጌም ጋር ያዘጋጀውን ቶርናመንት ነው ጦርነት የምትሉት? ይኸውላችሁ ኢንፊኒክስ ሞባይል ከፐብጂ ጌም ጋር በመሆን ያበደ ቶርናመንት አዘጋጅቶላችኋል። አሸናፊው ደግሞ ወደ ታይላንድ በመሄድ ትልቁን የፐብጂ ቶርናመንት ይሳተፋል። ይሄ ብቻ መስሏችሁ ነው ሽልማቱ? $1000 GT 13 ፕሮ ጌሚንግ ስልክ፣ ስማርት ሰዓትና ዋየርለስ ኤርፖድ ለአሸናፊዎች ተዘጋጅቷል። እና መቼ ነው የሚጀምረው? ጥቅምት 22 ወይም ኖቬምበር 1 ኦንላይን የሚጀመር ሲሆን የመጀመሪያውን ዙር ባላችሁበት ሆናችሁ ነው የምትጫወቱት። ከግማሽ ፍጻሜ ጀምሮ ግን በአካል መጣችሁ ነው መጫወት ያለባችሁ። በዛ ላይ ደግሞ ለኢንተርኔት ሳፋሪኮምን ስለምንጠቀም ምንም አይነት ላጋ ያጋጥማችሁ። ሰበር ዜና! በሀገራችን ውስጥ ከሌላ ዓለም የመጡ ፍጥረታቶች ገብተዋል። ኋላ የምትመለከቱት በሀገራችን ውስጥ የተከሰከሰው መንኮራኩር ነው። እነዚህ ፍጥረታቶች መቼ ሊያጠቁን እንደሚችሉ ስለማናውቅ ራሳችሁን ጠብቁ። ምን አይነት ጅሎች ናቸው! በጣም እንጂ። ተረጋጋ ወንድሜ። ተረጋጋ በእናትህ። በመጀመሪያ ልትሰማኝ ፈቃደኛ ስለሆንክ አመሰግናለሁ። ይኸውልህ ወንድም፣ እኔ ወደዚህ ዓለም የመጣሁት ኑሮ በጣም ከብዶብኝ በቃ ምንም መኖር አልቻልኩም። ደሞዜና የወር አስቤዛው አልገናኛለኝ። እዛ ማስቤዛ ያስቸግራችኋል? አዎ፣ በዛ ላይ ደግሞ ልጆች አሉኝ። ይባስ ብለው ደግሞ ከስራ ተባረሩ። ለምን ከስራ ተባረሩ? ሰነፍ ነህ ብለው አባረሩኝ። ደግሞ ፓሽን አይደለም። ታዲያ ምንድነው ፓሽን? እኔ በቃ ካሜራ ፕሮዳክሽን ላይ ምናምን ብሰራ ደስ ይለኛል። ለምን ታዲያ እዚህ ዓለም ላይ ትንሽ ቆይተህ መሶብ አርት ስኩል አትማርም? ምንድነው ይሄ ቪዲዮ ለዚህ የማይታወቅ ፍጥረት ብቻ ሳይሆን ለእናንተ ውብ ለሆናችሁት ኢትዮጵያውያን ዛሬ የምነግራችሁ 100% ትልቅ ልምድና ሙያ የምታገኙበትን ቦታ፣ በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግ፣ በካሜራማን፣ በሲኒማቶግራፊ እንዲሁም ስለ ካሜራ ፕሮዳክሽን ሙሉ እውቀት የምታገኙበትን ቦታ ልጠቁማችሁ። መሶብ አርት ስኩል ይባላል። በ3 ወር ውስጥ ብቻ የብዙ ሙያ ባለቤት ሊያደርጉ ፕሮፌሽናል ከሆኑና ብዙ ዓመት ልምድ ካላቸው መምህራኖች ጋር እየጠበቁት በተጨማሪ በዲጂታል ማርኬቲንግ፣ በ3D አኒሜሽን፣ በአድቫንስ ሲኒማቶግራፊ አጫጭር ኮርሶችን ይዞላችሁ መጥቷል። ኮርሶቹን በአካልም በኦንላይን ማግኘት የምትችሉ ሲሆን በአካል መገናኛ ሲቲ ሞል 8ኛ ፎቅ ቁጥር 2 ቦሌ ራዩማ ህንጻ 8ኛ ፎቅ አሊያም በ0925 02 9251 እየደወላችሁ መረጃ መውሰድ ትችላላችሁ። ሄደ ማለት ነው። አንድ አመቱ ነው። አሁን ስጦታ ሳል ወንድሜ እንኳን ተወለድክልኝ። የመኪና ቁልፍ ነው። አሁን እኔ ነኝ። እኔ በኋላ ብሰጥህ አይሻልም? ትችያለሽ። ቆይ ለምን አሁን አልሰጠህም? ይኸውልህ ብራንድ ኒው የሆነ ጫማ ነው። አይ ቲንክ እኔ ነኝ መሰለኝ። የሆነ የሳፋሪኮም ሲም ነው ይዤ የመጣሁት። የለኝም እኮ ይቻል ነበረ። እየቀለድክ ነው? አልሰማችሁም እንዴ? አንድ የሳፋሪኮም ሲም ስገዙ እኮ ለ1 አመት የሚቆይ የ07 ቅምሻ ስጦታ ይሰጣችኋል። የስጦታው ተጠቃሚ የሚሆኑ ከየትኛውም ቦታ አዲስ ስማርት ስልክ ገዝተው ስማርት ስልክ ውስጥ አዲስ የሳፋሪኮም ሲም ካርድ ለሚጠቀሙ የዚህ ስጦታ ተካፋይ መሆን ትችላላችሁ። ይህን በምታደርጉበት ጊዜ ለመጀመሪያዎቹ 7 ቀናት 4 GB 100 ደቂቃ እንዲሁም 100 SMS ስጦታ ይሰጣችኋል። ከእናንተ የሚጠበቀው የሳፋሪኮም ሲም በመግዛት ቢያንስ በወር የ50 ብር ካርድ በመሙላት መጠቀም ነው። ስጦታው ደግሞ በየወሩ ለ1 አመት የሚሰጥ ሲሆን በእያንዳንዱ ወር ለ7 ቀናት የሚቆይ 4 GB ዳታ፣ 100 ደቂቃ የድምፅ እና 100 SMS ስጦታዎችን ያካትታል። ምን አለ ከዚህ
ምን ሆነ ነው እንደዚህ ከቲክቶክ የጠፋ? አንዳንዴ እኮ ለራስህ ራሱ ማንነት ይጠፋል። ትንሽ ከራሴ ጋር ጊዜ ላሳልፍ። ሚስቴ ሰላም ነው? ይህ ቤት አጸዳ? አዎ። ቤት ወለወል? አዎ። አጠና? አዎ። የቤት ስራ ሰራ? አዎ። ድምፅህን ቀንሰውን ገብቼ ልተኛ። አንደኛው የጠፋውበት ምክንያት አግብቼ ነው። እና እንደዚህ ነው እንደምታወሩት? ወይ መጣው። እሺ መጣው። ወይ መጣው። ለምንድን ነው የቆየው? እባክሽን ይቅርታ። ባልሽ እኮ ነኝ። ይኸው ወይ ጠፋብህ። ሻይ ቡና በእናትህ። አይ ምንም አልፈልግም። እንግዲህ እኮ መጣውኝ። እሺ የማንንም ኮልኮሌ አትሰብስብብኝ አልኩህ። ይቅርታ። ይኸው እናንተ ማረባ አንተ ናፍቄ ህይወት የተበላሸው። ይቅርታ በእናትህ ብቻ አንተ እየሄድኳ እኔ ልሂድ በቃ። ለምን ትንሽ ቆይ እንጂ። መጣሁ። ስማ እሺ ስማ አንተን ነው የፈለገች። ለምን? ምንም ችግር የለውም እኮ ልታወራ ፈልጋ ነው። ምንም ችግር የለውም። እሺ ከሰተው በጨለማ አትከብቤ ጃሽ ይንታለርክ ብርቅን መስ አኩኩሉ ጨዋታችንን አታቆም ላሽ 49 እንደገባ በጭራሽ ያዝ እስቲ ቁም ያዝ ያስጠመር እንበል ያጀማ ነብር ናባል ሰላም። አይ ናብላልሽ ብሎኝ ነው። የምትፈልገው ነገር አለ? እንዴት እኔ ላይ ተማግጣለች? ምን ይባላል አሁን? ይሄ በአይናችን እኮ ነው ያየነው። ይኸውልህ አሁን ቀጥታ ትገባለህ። የፍቺ ወረቀቱ ሊያስፈርማት ቀጥ ብለህ ትወጣ። መጀመሪያማ ፊቷ ላይ ነው። አሁንም ስሜታዊነትህን አቁም። በቃ ተፋታት፣ አስፈርማት፣ ውጣ። እሺ የፍቺ ወረቀታችን ነው፣ ፈርሚበት። ለምን ከማንም ጎረምሳ ጋር አልጋ ቤት ስትሽከረከር ይዟል? ለምን ትይኛለሽ? አሁን ፈርሚበትና እንፋታ። አባ ቅንጣት ያህል ልቡ ውስጥ ፍቅር ካለ እኔን እያየህ አዋራኝ። እኔ መፋታት ብቻ ነው። አንተ ያየህን ቀን አንድ የተጎዳ ልቡን የተሰበረ ሰው አገኘ። ሚስቱ ጥላው ሄዳ ነበር። አባ እኔ መቼም እንደማልማግጥብህ ታውቃለህ። ልረዳው ፈልጌ ነው። እኔ የምትረጂው አልቤርጎ ውስጥ ነው እንዴ? አዎ ሹሩሩም እያስተኛሁት የኔ አባ። አስበው፣ በዛ ላይ ደግሞ በሽተኛ ነው። እንደሆነ አስበው እስኪ አንተ ራስህ። እሱን አትየው፣ እኔ ነኝ። ለምን በፍቅራችን መሀል ሰይጣን እንዲገባ ታደርጋለህ? ለምን ክፍተት ትፈጥራለህ? አባ ወይ እወድሃለሁ። እንደውም አባ ያልኩህ እሱ ነው። ሰላም ነው? አያሳዝንም? ስታይ እና የሆነ ምግብ ምናምን ይምጣልህ። ምን ጎሎብኝ ወንድሜ? እንትን አምጣልን። ኮካ። እሺ የእኔ እናት አይዞሽ። መጣሁ። በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም። ሁሉንም ነው መጨረሳቸው። ተኩሳለም ካለከት አንድ ታጋሽ አምጣልኝ። ይኸው ምንድነው ይሄ? በዚህ ነው እንደምንጀራጀረው? በጣም ነው የሚያስጠላው እኮ። ነው ወንድሜ ተለቃለ። እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቅ ያለው። ቆይ ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ። መልሰው። ምንም ችግር የለውም። ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል ነገር እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት። በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር። ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ የፈለከውን ነገር እንሰጣለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው። ስማ እሺ፣ ይሄን ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደብድባችሁ ልገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይሄን እዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ግድ ያለኝ እንደውም እጄን ሰጥቻለሁ።